ሰላም ጤና ይስጥልን የቻናላችን ቤተሰቦች እንዴት ቆያችሁ? የዕለቱን ሀገራዊና ዓለም አቀፋዊ ሰበር መረጃዎችን ነው። ኢራን በድጋሚ ጥቃት ከተከፈተባት ግጭቱ ቀጠናውን እንደሚሻገር አስጠነቀቀች። 6 ሚሊዮን በርሜል ነዳጅ የጫኑ መርከቦች የሆርሙዝ ወሽመጥን አቋረጡ። ታዋቂው የማህበራዊ ሚዲያ ተጽዕኖ ፈጣሪ ዲሊያን ፔጅ አዲስ አበባ ከተማ ገባ። የሚሉትንና ሌሎች ሰበር ዜናዎችን እስከ መጨረሻው ድረስ አብራችሁን ስትቆዩ በትንታኔ ተሰማላችሁ። የዩቲዩብ ቻናሉን ሰብስክራይብ ያደረጋችሁ መልካም ቆይታ እንዲሆንላችሁ ተመኘው። ኢራን በድጋሚ ጥቃት ከተከፈተባት ግጭቱ ቀጠናው እንደሚሻገር አስጠነቀቀች። አሜሪካና እስራኤል በኢራን ላይ በድጋሚ ጥቃት ከሰነዘሩ ግጭቱ ከቀጠናው ያለፈ እንደሚሆን የኢራን እስላማዊ አብዮታዊ ዘብ አስጠንቅቋል። ፕሬዚደንት ዶናልድ ትራምፕና እስራኤል በድጋሚ ኢራን ላይ ጥቃት ለመጀመር እየዛቱ ባሉበት ወቅት ነው ይህ መግለጫ የተሰማው። የኢራን እስላማዊ አብዮታዊ ዘብ ባወጣው መግለጫ ኢራን ላይ በድጋሚ ወረራ ከተፈጸመ ቀጠናውን ያዳርሳል የተባለው ጦርነት ከቀጠናው ይሻገራል ብሏል። የምንወስደው ደምሳሽ እርምጃ አስባችሁት የማታውቁት ቦታ ሳይቀር ይደርሳል ሲልም አብዮታዊ ዘቡ አስጠንቅቋል። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ አሜሪካ በድጋሚ ጥቃት መሰንዘር ከጀመረች ብዙ አዳዲስ ነገር ይጠብቃታል በማለት ለትራምፕ ዛቻ ምላሽ ሰጥተዋል። አወዛጋቢ የሆነውን የሆርሙዝ ወሽመጥን 6 ሚሊዮን በርሜል ነዳጅ የጫኑ መርከቦች አቋረጡ። ለሁለት ወራት በባህረ ሰላጤው ሀገራት ቆመው የነበሩ 3 ግዙፍ ነዳጅ ጫኝ መርከቦች ረቡዕ ዕለት የሆርሙዝ ወሽመጥ ማቋረጣቸው ተገልጿል። ከመካከለኛው ምስራቅ ወደ ቻይናና ደቡብ ኮሪያ የሚጓጓዝ 6 ሚሊዮን በርሜል ድፍድፍ ነዳጅ የጫኑ ናቸው የተባሉት እነዚህ መርከቦች ወደ እስያ ጉዞ መጀመራቸውን አልኤስኢጂ እና ኬፕለር የተባሉ የመርከብ እንቅስቃሴን የሚከታተሉ ተቋማት አስታውቀዋል። እነዚህ ግዙፍ ነዳጅ ጫኝ መርከቦች በዚህ ወር ኢራን እንዲያልፉ ከፈቀደችላቸውና ባህረ ሰላጤውን ለቀው ከወጡ በጣት በሚቆጠሩ መርከቦች መካከል መሆናቸው ተገልጿል። ታዋቂው የማህበራዊ ሚዲያ ተጽዕኖ ፈጣሪ ዲሊያን ፔጅ አዲስ አበባ ከተማ ገባ። በማህበራዊ ሚዲያ ይዘቶቹ በዓለም አቀፍ ደረጃ ከፍተኛ ተሰሚነት ያተረፈው ዲላን ፔጅ በዛሬው ዕለት መዲናችን አዲስ አበባ ገብቷል። ዲላን በቲክቶክ ብቻ ከ19.3 ሚሊዮን በላይ ተከታዮች ያሉት ሲሆን አዲስ አበባ የመጣ መሆኑን አስመልክቶ ባስተላለፈው መልእክት በርካታ ቀናትን የሚወስደውን ታላቁን ጉዞን በቅኝ ግዛት ባልተገዛችው ሀገር ኢትዮጵያ ጀምራለሁ ብሏል። ግርማ ሞገስ ያለው መልክዓ ምድር፣ በርካታ የታሪክና የሃይማኖት ሴቶች ያሏት ኢትዮጵያ የሰው ልጅና የቡና መገኛ መሆኗንም ተናግሯል። ተጽዕኖ ፈጣሪው ዲሊያን ለተከታዮቹ ከምነግራችሁ ይልቅ ባሳያችሁ ይሻላል በማለትም ቀጠሮ ይዟል። ኢትዮጵያ በርካታ የአርሰናል ደጋፊዎች ያሏት ሀገር መሆኗን እንደሰማ ጠቅሶ ከእነሱ ጋርም ልዩ ጊዜ ለማሳለፍ ቀጠሮ መያዙን ገልጿል። የኢራን ዋነኛ ተደራዳሪ አሜሪካ አዲስ ጦርነት ለመጀመር ትፈልጋለች አሉ። የኢራን ፓርላማ አፈ ጉባኤ ሞሐመድ ባጋር ጋሊባፍ አሜሪካ አዲስ ጦርነት ለመጀመር ትፈልጋለች ሲሉ ተደምጠዋል። አፈ ጉባኤው አክለውም አሜሪካ እስላማዊ ሪፐብሊክ ኢራን እጅ እንደምትሰጥ ተስፋ ታደርጋለች ብለዋል። ጋሊባፍ በኢራን መገናኛ ብዙሃን ላይ በሰጡት የድምፅ አስተያየት ጠላት በግልጽም ሆነ በስውር የሚያደርገው እንቅስቃሴ ከፖለቲካዊና ኢኮኖሚያዊ ጫና ባሻገር ወታደራዊ ዓላማዎችን ፈጽሞ እንዳልተዋቸውና አዲስ ጦርነት ለመጀመር እንደሚፈልግ ያሳያል ብለዋል። አፈ ጉባኤው አክለውም ሁኔታውን በቅርበት ስንከታተለው ዩናይትድ ስቴትስ ኢራናውያን እጃቸውን ይሰጣሉ ብላ ተስፋ ታደርጋለች ብለዋል። ታስኒም የዜና ወኪል ላይ በድምፅ በተላለፈ መልእክታቸው የአገሪቱ መከላከያ በተኩስ አቁም ወቅት ጥንካሬውን ዳግም መገንባቱን ተናግረዋል። ጋሊባፍ ጠላት ኢራንን ዳግም ቢያጠቃ እንዲጸጸት እናደርገዋለን ሲሉ መልእክታቸውን አስተላልፈዋል። የአሜሪካው ፕሬዚደንት ዶናልድ ትራምፕ ኢራን ላይ ዳግመኛ ጦርነት ለመክፈት ጥቂት ሰዓት ሲቀራቸው ሀሳባቸውን መለወጣቸውንም ተናግረው ነበር። ፕሬዚደንቱ የኢራን ባለስልጣናት ከአሜሪካ ጋር ስምምነት ላይ ለመድረስ እየለመኑ እንደነበርም ገልጸዋል። ትራምፕ በድጋሚ ኢራን ላይ ጥቃት መሰንዘር ሊያስፈልግ ይችላል ማለታቸውም ተዘግቧል። ከኢራን ጋር በቀጣይ ቀናት ስምምነት ላይ ካልተደረሰ ጥቃት መፈጸም እንደሚቀጥሉም አስጠንቅቀዋል። የቱርኩ ፕሬዚደንት ረሲፕ
ጣይብ ኤርዶጋን ከአሜሪካ አቻቸው ዶናልድ ትራምፕ ጋር በስልክ ተወያዩ። የቱርኩ ፕሬዚደንት ረሲፕ ጣይብ ኤርዶጋን ዛሬ ከአሜሪካው አቻቸው ዶናልድ ትራምፕ ጋር ባደረጉት የስልክ ውይይት በአሜሪካና በኢራን መካከል የተደረሰው የተኩስ አቁም ስምምነት መራዘሙን በበጎ እንደሚመለከቱት ገልጸዋል። የቱርኩ ፕሬዚደንት ጽህፈት ቤት ባወጣው መግለጫ መሰረት ኤርዶጋን በሁለቱ ወገኖች መካከል ያሉ አወዛጋቢ ጉዳዮችን በውይይት መፍታት እንደሚቻል ያላቸውን እምነት አጋርተዋል። ጽህፈት ቤቱ አክሎም ፕሬዚዳንታችን በቀጠናው ባለው የውጊያ ቀጠና የተኩስ አቁሙ መራዘሙን እንደ አዎንታዊ ክስተት እንደሚመለከቱትና አከራካሪ በሆኑ ጉዳዮች ላይ ምክንያታዊ መፍትሄ ማምጣት ይቻላል ብለው እንደሚያምኑ ገልጸዋል ብሏል። ከኢራኑ ጉዳይ በተጨማሪ ኤርዶጋን በሶሪያ ዳግም መረጋጋት መፈጠሩን ለቀጠናው ትልቅ ስኬት ሲሉ ጠርተውታል። እንዲሁም በእስራኤልና በሂዝቦላ መካከል አሁንም በቀጠለው ውጊያ ሳቢያ በሊባኖስ ያለው ሁኔታ ይበልጥ እንዳይባባስ ለመከላከል አስፈላጊ እርምጃዎች እንዲወሰዱ ጥሪ አቅርበዋል። ፕሬዚደንት ትራምፕ በበኩላቸው ለጋዜጠኞች በሰጡት አጭር መግለጫ ከኤርዶጋን ጋር በጣም ጥሩ የሆነ የስልክ ውይይት እንዳደረጉ ገልጸው ሁለቱ መሪዎች እጅግ መልካም የሚባል ግንኙነት እንዳላቸው አረጋግጠዋል። ቻይና ከዶናልድ ትራምፕ ጉብኝት በኋላ 200 ቦይንግ አውሮፕላኖችን እንደምትገዛ አረጋገጠች። ቻይና የአሜሪካው ፕሬዚደንት ዶናልድ ትራምፕና ዢ ጂንፒንግ ባለፈው ሳምንት በቤጂንግ ከተገናኙ በኋላ 200 የቦይንግ አውሮፕላኖችን ለመግዛት መስማማቷን አረጋገጠች። በስምምነቱ መሰረት አሜሪካ ለአውሮፕላን ሞተር ክፍሎችና መለዋወጫዎች የሚያገለግሉ ቁሳቁሶችን ለቻይና እንደምትሰጥ የቤጂንግ የንግድ ሚኒስቴር ረቡዕ ዕለት አስታውቋል። ሁለቱ ወገኖች በጥቅምት ወር የተስማሙበትን የታሪፍ ቅነሳ ለማራዘምና እያንዳንዳቸው 30 ቢሊዮን ዶላር ወይም ከዚያ በላይ የሚወጡ ዕቃዎች ላይ የታሪፍ ቅነሳ ለማድረግ እንደሚሰሩ ሚኒስተሩ ጠቅሷል። ቻይና ይህንን ይፋ ያደረገችው ትራምፕ ቤጂንግን ከጎበኙ ከጥቂት ቀናት በኋላና የሩሲያው ፕሬዚደንት ቭላዲሚር ፑቲን ወደ ሀገሪቱ መጥተው ከፕሬዚደንቱ ጋር ውይይት እያደረጉ ባለበት ወቅት ነው። ትራምፕ በቻይና በነበራቸው ይፋዊ የስራ ጉብኝት ወቅት በሁለቱ ሀገራት መካከል በርካታ የንግድ ስምምነቶች ተደርሷል ብለዋል። ትራምፕ በቻይና በነበራቸው ይፋዊ የስራ ጉብኝት ወቅት በሁለቱ ሀገራት መካከል በርካታ የንግድ ስምምነቶች ተደርሷል። ከነዚህ መካከል የአሜሪካ ገበሬዎች ወደ ቻይና ገበያ በቀላሉ እንዲገቡ ማድረግ የሚለው ይገኝበታል። ትራምፕ አርብ ዕለት የቻይና ጉብኝታቸውን አጠናቀው ወደ ሀገራቸው ሲመለሱ ለጋዜጠኞች ከቦይንግ ከ200 በላይ አውሮፕላኖችን መግዛትን ጨምሮ ብዙ ጥሩ የሚባሉ የንግድ ስምምነቶችን አድርገናል፣ 750 አውሮፕላኖችንም ለመግዛት ፍላጎት አሳይተናል ብለዋል። ይህም እስካሁን ድረስ ከነበሩት ትልልቅ ትዕዛዞች ትልቁ ይሆናል ብለዋል። የተወደዳችሁ አድማጮች ለዕለቱ ያስኳቸው ሀገራዊና ዓለም አቀፋዊ ሰበር መረጃዎችን በዚሁ አጠናቀቅኩ። የዩቲዩብ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ እያልኩ ሰላም እንድትቆዩ ተመኘው።